እንዴት ተግዳሮት ሊሆን ቻለ? ግሎባላይዜሽን ለምን? ከጥቅሙ ጉዳቱ አመዝኗል ወይስ ኢኮኖሚውን እንዴት ማረጋጋት ቻለ? የመረጃ ልውውጥ ጉዳቱና መንስኤው፣ ምን መደረግ አለበት ወይስ እንዴት? ሰላም፣ እንዴት ናችሁ? ዛሬ ስለ ግሎባላይዜሽን ምንነት፣ ኢኮኖሚያዊ ጉዳቱ፣ ጥቅሙ፣ መረጃ ልውውጥ የሚያመጣብን አንዳንድ ነገሮችን እናያለን። ኦኬ፣ ግሎባላይዜሽን ማለት ምን ማለት ነው? ግሎባላይዜሽን የአማርኛ አቻ ፍቺ ሉል አቀፋዊነት እንለዋለን ማለት ሲሆን ዓለም በልዩ ልዩ መንገዶች ወደ አንድ ትልቅ መንደርነት እየተቃረበች መምጣቷን የሚገልጽ የአንደኛው ክፍለ ዘመን ክስተት ነው። የግሎባላይዜሽን አድማሱ ዓለም አቀፍ ይዘቱም ሁሉን አቀፍ በመሆኑ በክርስትና ላይ የሚኖረው በጎና ጎጂ ተጽዕኖ መመርመር ጠቃሚ ነው። የግሎባላይዜሽንን ምንነት በኢኮኖሚ፣ መረጃ ልውውጥ እንዲሁም ባህልና ሞራል አቅጣጫዎች እንመለከታለን። ኦኬ፣ ግሎባላይዜሽን ኢኮኖሚው ላይ ምንድነው ያለው ተጽዕኖ? ኢኮኖሚን በሚመለከት የግሎባላይዜሽን ትኩረት ደረጃ በደረጃ ዓለም አቀፍ የነፃ ገበያ ስርዓት፣ ዓለም አቀፍ የፋይናንስ ኔትወርክና ዓለም አቀፍ ንግድን በማበረታታት ዓለም የተሳሰረ የምጣኔ ሀብት ስርዓት እንዲኖረው ማድረግ ነው። በዚህ አካሄድ አገሮች ድንበር አልባ እስኪመስሉ ድረስ በኢኮኖሚና ንግድ ከፍተኛ መቀራረብ እንዲኖራቸው ጥሯል። በኢኮኖሚ በኩል የሰጠን ጥሩ ነገር ነው፣ ከግሎባላይዜሽን ያገኘነው ማለት ነው። ሁለተኛ፣ የመረጃ ልውውጥ። የኮሚኒኬሽን ቴክኖሎጂ እድገትን በመጠቀም ቅጽበታዊ ዓለም አቀፍ የመረጃ ልውውጥና ግንኙነት በኢንተርኔት፣ ኢሜል፣ ሶሻል ኔትወርክ ወዘተ አማካኝነት ማድረግ ተችሏል። በአንድ የዓለም ክፍል በመፈጸም ላይ ያለን ድርጊት ሶስተኛ አካል ሳያስፈልገው በቀጥታ በዓለም ዙሪያ በዚያው ሰዓት መከታተል ይችላል። ይህ የግሎባላይዜሽን ትልቁ መሳሪያ ነው። በቀደሙት ዓመታት እንደነበረው አስቸኳይ የሆነ መረጃን በደብዳቤና በስፖርት ቤት በኩል መላላክ ቀርቶ ቅጽበታዊ በሆነ ሁኔታና ያለ ሳንሱር በሳተላይት አማካኝነት በኢንተርኔት መረጃ መለዋወጥ ተችሏል። ከአንድ ዓለም አቀፍ የኢንተርኔት መረብ ወይም ዲጂታል ቤተ መጻሕፍት የሚፈልጉትን መረጃ ፈልጎ ጉግል አድርጎ ማግኘት ይቻላል። እሺ፣ ባህልና ሞራል ላይ ያለውን እይታ ወይም ጥቅም እናያለን። በኒውዮርክ፣ ለንደንና ቶኪዮ የሚኖሩ ሰዎችን አኗኗር፣ አለባበስ፣ ባህላዊ እንቅስቃሴዎች ወዘተ በአዲስ አበባ እንበል ወረዳ ሀ ቀበሌ ላይ የሚኖር ሰውና ቤተሰብ በቀጥታ መከታተል የሚችልበት ጊዜ ላይ ተደርሷል። ከአንድ የአሜሪካን ቴሌቪዥን ጣቢያ የሚተላለፍን ፕሮግራም በአፍሪካ ያለ ሰው እንደ አገሬው ሰው ሁሉ እኩል ይመለከታል። በዓለም አቀፍ የመረጃ መረብና ቴክኖሎጂ በኩል የሚተላለፍ ድንበር ዘለል የሆነ ዓለም አቀፋዊ ባህል በሀገሮች መካከል የባህልና ሞራል ተመሳሳይነትን ያበረታታል። ከዚህም የተነሳ የአንድ ሀገር ባህል፣ ሞራልና ስነ ምግባር ጠቃሚ እንኳን ቢሆን ቀስ በቀስ እየተበረዘ እንዲሄድ ያደርጋል። እሺ፣ አሁን ከግሎባላይዜሽን የምናገኘው ጥቅም ምንድን ነው የሚለውን እንመልከት ባጭሩ። በሀገሮች መካከል ነፃ የኢኮኖሚ ውድድርን ያበረታታል። የኢኮኖሚ ውድድር ባለበት አብዛኛውን ጊዜ ራሱን ችሎ ያለ ድጎማ የሚንቀሳቀስ ተወዳዳሪ የሆነ ድርጅት እና ሀገራዊ ኢኮኖሚ ለመገንባት ያግዛል። ሁለተኛው ነጥብ፣ በዓለም አቀፍ ደረጃ ካለው የእውቀት ክምችት በቀላሉ መጠቀም ይቻላል። የኮሚኒኬሽን የቴክኖሎጂ እድገት ለኢኮኖሚ እድገትና ለልማት ከፍተኛ እገዛ ያደርጋል። አራተኛ፣ የሀገሮችን አኗኗርና ባህል ማወቅ ስለ ህዝቦች የበለጠ ለመገንዘብ ለመቀራረብና
ዓለም አቀፋዊ የሆኑ የጋራ ጠቃሚ ተግባራትን ለማከናወን መንገድ ይከፍታል። በግርድፉ ሲታይ ግሎባላይዜሽን ዓለምን እንደ አንድ መንደር የሚያቀራርብና ያለውን ዓለም አቀፋዊ የኢንፎርሜሽን ሀብት በመከፋፈል በጋራ መጠቀምና በጋራ ማደግን ያበረታታል። ስለሚያበረታታ ጠቀሜታ ይኖረዋል። ሆኖም አጠቃቀሙን ላላወቀበት ጉዳቱ ከፍተኛ ነው። አሁን ግሎባላይዜሽን ያመጣብን ተግዳሮቶችን እንመለከታለን። በዓለም አቀፍ ደረጃ የኢኮኖሚ ምርታማነትና ቅልጥፍና ተወዳዳሪ ሆኖ ለመቅረብ ዝግጅት በማያደርግ ሀገር ላይ የግሎባላይዜሽን ኢኮኖሚያዊ፣ ማህበራዊ ተጽዕኖ ቀላል አይሆንም። ተጽዕኖውን በተመለከተ በዚህ ክፍል ትኩረታችን በባህላዊና ሞራላዊ ጫናው ላይ ነው። ይህ ተጽዕኖ በሁሉም የህብረተሰብ ክፍል ላይ ቢሆንም ጉዳቱ በልጆችና በወጣቶች ላይ ያመዝናል። ምክንያቱም ልጆችና ወጣቶች ከዕድሜያቸው የተነሳ ሰለጠኑ ከሚባሉ ሀገሮች የሚመጣውንና የሚተላለፈውን አሰስገሰስም እንኳን ቢሆን የመቀበል ዝንባሌያቸው ከፍተኛ በመሆኑ ነው። ከዚህም የተነሳ የሀገራቸውን መልካም ነገር የማያደንቁና የሚንቁ ሊሆኑ ይችላሉ። ይህ ውጪውን ተመልካች የሆነና የሚያየውን የሚመስል ትውልድ ያፈራል። እንዲህ አይነቱ ሁኔታ በቤተ ክርስቲያን ላይ ያለው ተግዳሮት ቀላል አይሆንም። በተለይም የተዛባ ክርስቲያናዊ መረዳት ያለው ትውልድ እንዲያድግ ምክንያት ይሆናል። ወጣቱ በቤተ ክርስቲያኑ ውስጥ ካለው መጋቢ ሌላ በርካታ መጋቢዎችን በቴሌቪዥንና ኢንተርኔት አማካኝነት ስለሚመለከት የስህተት ትምህርቶችንና ልምምዶችን የኮረጀና ሃይ ሲሉት የማይሰማ ሊሆን ይችላል። አንዳንድ ጊዜም በክርስትና ስም የሚቀርበው መንፈሳዊ ምግብ የተመጣጠነ ስለማይሆን ሚዛናዊ የሆነ መጽሐፍ ቅዱሳዊ ምግብ ያላገኘ የእግዚአብሔር ምክር ሁሉ ያልተማረና የተዛባ መረዳት ያለው ትውልድ ያደርጋል ይላል ሐዋርያት ሥራ ምዕራፍ 20 ቁጥር 27። ይህን ለመረዳት ጥቂት ምሳሌዎችን እንመልከት። አንደኛ ማቴሪያሊስቲክ እይታ ወይም ቁሳዊ አመለካከት የምንለው ነው። አንዳንድ የብልጽግና ወንጌል ሰባኪዎች የዘመኑን ቴክኖሎጂ በመጠቀም የሚያቀርቡት ትምህርት ሀብትና ጤንነትን በማግኘት ላይ ብቻ የሚያተኩር በመሆኑ ክርስቶስ ለኃጢአተኞች በመስቀል ሞተ፣ በሦስተኛውም ቀን ተነሳ የሚለውን ንስሐ ግቡ፣ ከኃጢአታችሁ ተመለሱ የሚሉ የወንጌል ዋና መልእክቶች እየተረሱ ነው። በአንዳንድ ቦታ ወንጌል የሚሰበክበት ምክንያት ለሰባኪው ከሚያስገኝለት የግል ጥቅም ትርፍ አንጻር እየሆነ መምጣቱ ከዚሁ ጋር የተዛመደ ነው ማለት ይቻላል። ይህ ማቴሪያሊስቲክ የሆነ አካሄድ የሰው ሕይወት በሁለት ራቁትነት መካከል ያለ ጉዞ መሆኑን መዘንጋት ነው። የታዋቂነት ባህል ከምዕራብ ዓለም እየተኮረጀ ያለው የታዋቂነትና ዝነኝነት ሴሌብሪቲ ባህል በአብዛኛው በዚሁ በግሎባላይዜሽን በኩል የተቀዳ ነው። ይህ የክርስቶስን ትህትና፣ የዋህነት፣ አገልጋይነት የሚጋፉ የትዕቢት መንገድ ነው። በአንዳንድ ቦታ በዝማሬ ስም የሚታየው አዝማሚያም አጉል በሆነ ሁኔታ ቤተክርስቲያንን ከዓለም ጋር የሚያቀራርብ ድልድይ እየሆነ ነው። በራድነት ሁለተኛው በየቤቱ ያለውን የሳተላይት ዲሽ በጥንቃቄ ካልተጠቀሙበት በስተቀር ዓለማዊነት ቀስ በቀስ ወደ ክርስቲያኑ ቤተሰብ ይገባል። የቤተሰብ የጋራ የጸሎትና መጽሐፍ ቅዱስ የማጥናትን ጊዜ ይሻማል። ቀስ እያለ በራድነት ይመጣል። ቀስ ከቀዘቀዘ ነገር ጋር የሚገናኝ ደግሞ ቀስ በቀስ ቅዝቃዜው ይጋባበታል። የአመለካከት ግሎት ይበርዳል፣ ፍቅር ይቀዘቅዛል። እንዲህ እያለ በረጅም ዘመን ውስጥ ሀገር አቀፋዊ የሆነ መንፈሳዊ ቅዝቃዜ ያለማምዳል። ይህን መገደብ ወይም መከላከል ካልተቻለ የቤተ ክርስቲያን እድገት ይገታል። ያለውም ለብ ያለ
ይሄዳል። አሁን ይህንን ነገር ኮንትሮል ለማድረግ ምንድነው ማድረግ ያለብን? ግሎባላይዜሽን ዓለም አቀፍ ይዘት ያለው ፈጣን እንቅስቃሴ በመሆኑ አሁን ካለበት ደረጃ እየሰፋና እየመጠቀ እንደሚሄድ ይገመታል። ጥያቄው በአጠቃላይ ለግሎባላይዜሽን በተለይም ደግሞ ለባህልና ሞራል ግሎባላይዜሽን ወይም ወረራ ብንለው ቤተ ክርስቲያን ምን መልስ አላት የሚለው ነው። ለዚህ የሚያግዙ ጥቂት ሐሳቦች ቀጥለው ቀርበዋል። አንደኛ፣ የክርስትናን መሰረታዊ ነገር ለምዕመኑ ጠንክሮ ማስተማር። ጌታ ለደቀ መዛሙርቱ ያዘዟችሁን ሁሉ እንድትጠብቁ እያስተማራችሁ ደቀ መዛሙርቴ አድርጓቸው ማቴዎስ 28 ቁጥር 19 እስከ 20 በማለት የሰጠው ተልእኮ ዘመን የማይሽረው አገልግሎትና የቤተ ክርስቲያን የማያቋርጥ ተግባር ነው። ደቀ መዝሙር የሆነ ሰው ነገሮችን የሚመዝንበት እውነተኛ ሚዛን፣ ዓለምን የሚመለከትበት ትክክለኛ መነጽር ይኖረዋል። ይህ የእግዚአብሔር ቃል ነው። ይህ በፍጥነት በማይከናወንበት ሁኔታ በራድነት ሊመጣ ይችላል። በብዙ አገሮች እንደታየው የአምልኮ ነፃነት ባለበት ዘመንና የክርስቲያኑ ትኩረት በብዙ የግል ጉዳዮች ላይ መሆን ሲጀምር ለእግዚአብሔር ቃል ጥናት የሚሰጠው ጊዜ እየቀነሰ ከአምላኩ ጋር በጸሎት የሚያደርገው የቅርብ ህብረትና ግንኙነት እየላላ ይሄዳል። ከዚህ ጋር ከሀገር ውስጥና ከውጭ በተለያዩ መገናኛ ዘዴዎች የሚተላለፉ የክርስትናን እምነት የሚገዳደሩ አስተሳሰቦች ነፍሱን ተግቶ ለማይጠብቅ ሰው ቀስ በቀስ የሚሸረሽሩ ጎርፎች ናቸው። ሁለተኛው ነጥብ በህይወት ለውጥ ላይ ያተኮረ ትምህርትና ስብከት። ሐዋርያው ጳውሎስ የሮሜን ክርስቲያኖች በልባችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ እያለ በእግዚአብሔር ላይ ለምናችኋለሁ ይላል ሮሜ 12 ከቁጥር 1 እስከ 2። ይህ ልመና ባለንበት በግሎባላይዜሽን ዘመን ለምንገኝ ክርስቲያኖች ሁሉ ተገቢነት አለው። ምንም እንኳን ግሎባላይዜሽን ዓለም አቀፋዊ ጉርብትናን ቢያስገኝም መቀራረብ ግን በአብዛኛው ክርስቶስን ለመምሰል ሳይሆን ከእርሱ ለመራቅ እየሆነ ነው። ስለዚህ ቤተ ክርስቲያን ምዕመኖቿን ለይታን በማወቅ የሚበሉትን በጥንቃቄ በማዘጋጀት ጤናማነታቸውና እድገታቸው በቅርበት መከታተል ይኖርባታል። ሶስተኛ፣ መልካሙን ነገር መርጦ መውሰድ። አሁን ከግሎባላይዜሽን ምንድነው ማድረግ? መልካሙን ነገር መርጦ መውሰድ። በ21ኛው ክፍለ ዘመን ከመጣው የኮሚኒኬሽን ቴክኖሎጂ እድገት እያንዳንዱ ሰው በግሉ ጠቃሚ የሆነበት መንገድ ብዙ ነው። ለምሳሌ ሞባይል ስልክ፣ ኢንተርኔት፣ ሶሻል ኔትወርክ ለቀልጣፋ ግንኙነት ጠቃሚ ናቸው። እንዲሁም ዓለም አቀፍ የኢንተርኔት መረብ በመጠቀም ከፍተኛ መረጃ በቀላሉ ማግኘት ስለሚቻል ይህ በአግባቡ መጠቀም በተገቢ መንገድ ከዘመኑ ጋር አብሮ ለመራመድ ያስችላል። አራተኛው ነጥብ ቴክኖሎጂውን በመጠቀም አዲስ የወንጌል ማሰራጫ መንገዶች መክፈት። ጌታ ኢየሱስ በነበረበት ዘመን የነበረው የሮማውያን ፓክስ ሮማን በሮም አገዛዝ ስር የነበረው የሰላምና የብልጽግና ሁኔታና የመንገዶች መስፋፋት ወንጌል እንዲስፋፋ ድርሻ እንደነበረው ከታሪክ እንገነዘባለን። የሄለኒዝም ወይም የግሪክ ቋንቋ መስፋፋት ወንጌልን ወደ ግሪክኛ ተናጋሪ አገሮች ለማድረስ ረድቷል። እንዲሁም በ21ኛው ክፍለ ዘመን ያለው አመቺ የኮሚኒኬሽን ቴክኖሎጂ ሁኔታ በአግባቡ መጠቀም ለሀገራዊና ዓለም አቀፋዊ የወንጌል አገልግሎት ይበጃል። ባለንበት ዘመን በዓለም አቀፍ አመዳደብ ደቡባዊ የሚባለው የዓለም ክፍል ማለትም አፍሪካ፣ ቻይናን ጨምሮ አብዛኛው ደቡባዊ እስያ እና ደቡባዊ አሜሪካ ከፍተኛ የክርስትና እምነት ተከታይ ቁጥር እድገት የሚታይበት ሆኗል። በአንጻሩ በምዕራቡ ዓለም በአብዛኛው ከማቴሪያሊዝም እና ፖስት ሞደርኒዝም ወርልድ ቪው መስፋፋት ጋር በራድነት እየታየ ነው። በተለያየ መንገድ የመስበክና ወደዚህ አገሮች ሚስዮናውያንን የመላክ የፍቅር ኃላፊነት አለባቸው። ለዚህ አንዱ መንገድ ስለ ቴክኖሎጂ ሰፊ እውቀት ለማግኘትና
ሚዲያውን በአግባቡ ለመጠቀም ችሎታን መገንባት ይሆናል። በአጠቃላይ ግሎባላይዜሽን የ21ኛው ክፍለ ዘመን ዓለም አቀፋዊ አቅጣጫ በመሆኑ ቤተክርስቲያን መልካሙን ከክፉ ለይታ የሚበጃትን መያዝ ይኖርባታል። ወንጌል በየዘመናቱ የተነሱትን ተቃውሞዎች፣ ስደቶች፣ መስፋፋቱን የሚከለክሉ ወይም የሚያዳክሙ የተለያዩ ስልቶችና ድንጋጌዎች ሁሉ አሸንፎ እዚህ በመድረሱ ሕያውነቱን አሳይቷል። አሁን ቀኖች ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ኤፌሶን 5:16-17 እንደሚል ክርስቲያን የሚኖርበት ዘመን ባህሪና አሰራር በመገንዘብ ጊዜውን በሚገባ መጠቀም ይገባዋል። ቀኖች ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ኤፌሶን 5:16-17። እንግዲህ ለዛሬ ይሄ በቃናል። በኔክስት አምላክ አለ ለሚሉ ወርልድ ቪዎች ወይም ሃይማኖቶችን በጥቂቱ ለማየት እንሞክራለን። እስከዛ ሰብስክራይብ እያደረጋችሁ ቆዩ። አመሰግናለሁ።